እስካሁን ድረስ አሁን እየተነጋገርንበት ያለን ሰዓት ድረስ አፈናቅላችሁ እንኳን በፕሪቶሪያ መሰረት እንኳን ልትመልሱን አልቻላችሁም። እናንተ ጄኖሳይደሮች ማለት ነው። ኢትዮጵያ መንግስትና የሱ ቡችላዎች አጠቃላይ ለኤርትራ ሰራዊት ጋብዛችሁ ካገባችሁ በኋላ 54 ቀበሌ በትግራይ ግዛት ሻዕቢያ ይዞ ነበር። 54 ቀበሌ አሁን የአብይ ወታደር ጄኖሳይደሩ ከዘላንበሳ እስከ ሁመራ ከዘላንበሳ እስከ ሸራሮ በትግራይ ግዛት ሆኖ ይጠብቅ ነበር። ነገር ግን ኤርትራና ትግራይ እስከ ዘላለም በጦርነት እንዲኖሩ ከ54ቱ ቀበሌን ሳያስወጣው ጄኖሳይደር አብይ አህመድ ዝም ብሎ ራሱን ሽሉክ ብሎ ሰራዊትን አስወጣ። የኤርትራ ሰራዊትን በትግራይ ምድር ላይ ተወው። ለምንድን ነው የተወዛ? ሻዕቢያና እኛ የትግራይ ልጆች እንድንጣላ ጦርነትን እንድናካሄድ። ለምን? የኢትዮጵያ መንግስት ፍላጎቱ የትግራይን ህዝብ ከገጸ ምድር ማጥፋት ስለሆነ ይሄ ነው የሱ ዓላማ። ሌላ ምንም የለውም የኢትዮጵያ መንግስት። ነገር ግን የትግራይም የኤርትራም ባለበት ዝም ማለት የትግራይም እየተነጋገርንበት ያለን ሰዓት ድረስ በስተመጨረሻ አፈናቅላችሁ እንኳን በፕሪቶሪያ መሰረት አዋጭ ስላልሆነ ልትመልሱን አልቻላችሁም። እናንተ ጄኖሳይደሮች ማለት በኤርትራ መንግስትና በተለይም በደንበር ያሉ ህዝብ እኛ ጦርነት አንፈልግም ብሎ ለህዝብ ግንኙነት በማድረግ ካገባችሁ በኋላ በዛ የነበረ ሻዕቢያ ወጥቶ 54 ቀበሌ በትግራይ አሁን ግዛት ሻዕቢያ በትግራይ ያለ የለም። ለትግራይ ህዝብ ብቻ ይመለከታል። ለብልጽግና ጄኖሳይደሩ አይመለከተውም። ያ ምን አገባ? የአብይ ወታደር ጄኖሳይደር በራሳችን እናስወጣዋለን። እስከ ሁመራ በዲፕሎማሲ እናስወጣዋለን። ከዘላንበሳ እስከ ሁመራ ለፒፒ ለጄኖሳይደር እስከ ሸራሮ ለምን? ከጄኖሳይደር በላይ ጄኖሳይደር ስለሆነ ግዛት ሆኖ ይጠብቅ ነበር። ከትግራይ መውጣት አለበት። ምን አለው ትግራይና ኤርትራና ትግራይ ጄኖሳይደር ፒፒ ከዘላለም ትግራይ ላይ በጦርነት እንዲኖሩ እስካሁን ድረስ የገደለን አይደለም። ከ54ቱ ቀበሌን ሳያስወጣው ግዛታችን ወሮ ጄኖሳይደር አሰጥቶ ሰራዊትን አሰማርቶ ሌሎችን ታጣቂዎችን አስታጥቆ ሰራዊትን አስወጣ። ከዚህ እንዳንሻገር አይደለም ከልክሎን ያለ የኤርትራ ሰራዊትን በትግራይ ምድር ላይ ያደረገ ያለ ትግራይ ላይ ምን አለ? ለምንድን ነው የተወዛ? ትግራይ ላይ ሻዕቢያና እኛ የትግራይ ልጆች እንድንጣላ ጦርነትን እንድናካሄድ ያገኘዋል። ለምን? የኢትዮጵያ መንግስት ፍላጎቱ የትግራይ ህዝብ ከድርጊቱ ከገጸ ምድር ማጥፋት ስለሆነ እንደ መንግስት እንደ ኢትዮጵያውያን እኛን ለማጥፋት ሁሉ ጊዜ ስለኛ ነው የምታወሩ እናንተ። ነገር ግን አንድ ትግራይ ስለ ትግራይ ኤርትራም ባለበት ዝም አለ። የትግራይም የተለያየ ስም እየሰጣችሁ በስተመጨረሻ ተፉል ካልሆነ በስተቀር ጦርነት አዋጭ ስላልሆነ የሆነ ጥሩ ነገር ለትግራይ ያለ በኤርትራ ያላችሁ ታጣቁም። በተለይም በደንበሩ ያሉ ህዝብ እኛ ጦርነት አንፈልግም ብሎ ኢትዮጵያኖች ላይ በአማራም ብለው ህዝብ ግንኙነት ለማድረግ የትግራይ ተወላጅ ኩፉ ነገር አድርጎ የነበረ ሻዕቢያ ወሮም አያውቅም ገድሎም አያውቅም። አሁን እናንተ ግን ተሳሳችሁ። ትግራይ ያለ የለም ለትግራይ ህዝብ ብቻ የተለያየ ስም እየሰጣችሁ ለብልጽግና ጄኖሳይደር ነው ያላላችሁ አይመለከተውም። ሰይጣን ነው ያላላችሁ ጁንታ ነው ያላላችሁ እኛ በራሳችን እናስወጣዋለን። ትግርኛ ተናጋሪ ነው ያላላችሁ ምን ሳለ ያላላችሁ ለኛ አሁን ለፒፒ ለጄኖሳይደር ፒፒ የሚመለከት አይደለም። ለምን አትተውንም? ከጄኖሳይደር በላይ ጄኖሳይደር ለምን አትተውንም? በቃ ፒፒም ከትግራይ መውጣት አለበት። ተውን እንጂ ሰው ሰርተን እንድንበላ ለምን አትተውንም? ለምን አትወሩንም? ባካችሁ ምን አለው አገራችሁ አላችሁ እዛ ለምን ሰርታችሁ አትወሉም? ለምን ነው ወደ ትግራይ ገደለን አይደለም? 10 ጊዜ ትግራይ ቲፒኤልኤፍ ምናምን የራሳችን ወሮ ለሌላ ሰው እንጂ ባካችሁ እንድንሰራውትን አሰማርቶ ሌሎችን ታጣቂዎችን አስታጥቆ
ተከዜ እንዳንሻገር አይደለም ከልክሎኛል። እንደ ሰው መናገር አለበት፣ እንዳልክ አይደለም እንደ ሰው ማሰብ አለበት። ትግራይ ላይ ሰውነት መሰማ አለበት። ትግራይ ላይ ምን ሊያደርግ ይችላል? ዝም ብለህ እኛ አሁን ከመጣን ያ ትግራይ ላይ ያለን ለምን ጀኖሳይድ እየደረሰብን እንዳለ እኛ ነው የምናውቀው። ከአንተ ትግራይ ሊታቀብ አልቻለም። ከጀኖሳይድ ከፈጸማችሁ በኋላ ኢትዮጵያውያን እኛን ካልሆነ በስተቀር ጊዜ ስለኛ መናገር አልችልም ነበር። አንድም ቀን ስለ ትግራይ ልማት እናውርታቻ። ዝም ብለህ አታድክመን። ዝም ብለህ የተለያየ ስም እየሰጣችሁ በቁሳችን ካልሆነ በስተቀር የሆነ ልማት የሆነ ጥሩ ነገር ለትግራይ ሕዝብ አንድም ቀን አስባችሁ ታስባለህ? እንደዛ ብለህ ምን የምትናገር? እኛ ግን በእናንተ ላይ ስለ መሬት ኢትዮጵያኖች ታስበው እንጂ ስለ ሰው አታስብ። ኦሮሞም በሎ በአፋርም በሎ አንድም ቀን የትግራይ ተወላጅ ኩፍ ነገር በትግራይ አለ የለም እኛን አያውቅም። እናንተ አያገባችሁ። እናንተ ግን ተሰባስባችሁ ሆ ብላችሁ ቢያገባችሁ የስም ይሰጡት ነበር። ቢያገባችሁ ጋዛችሁ አታስገቡትም ነበር። ሰይጣን ነው ያላላችሁ፣ ጅምታ ነው ያላላችሁ፣ እዚህ ዓላማችሁ ሐሳብ ያላላችሁ፣ ትግርኛ ተናጋሪ ነው ያላላችሁ፣ ምን ሳለ ያላላችሁ ብቻ ነው። ሌላ አንድም ቀን ስለ ትግራይ ሕዝብ ምን ነገር አስዋቻታ ጥሩ ነገር ለምን አትተውንም? አሁን አንተ ራርተህ አዝነህ ስለምን አትተውንም? የተፈናቀለ ሕዝብ ወደ ቀይ መመለስ ሰው ሰርተህ እንድንበላ ነበር። ለምን አትተውንም? ለምን አትመሩም? አገራችሁ አላችሁ ዛሬ ተሰጣጣለ። ለምንድን ነው ወደ ትግራይን 10 ጊዜ ትግራይ ትፔለፍ ነው ያላችሁ? ትንሽ ስሜታው ሆኜ ተናግሬያለሁ። እንድንሰራ እንድንኖር አሁን ትግራይ ስላለውኝ ምን ህዝቡን ምን አይነት ምን ላይ ያሬድ እንደ ሰው መናገር አለ እያየው እንደ ሰው ማሰብ አለበት። ሰውአዊነት መሰማ አለ። የተፈናቀለ ህዝብ ምን ላይ እንዳለ በአይኔን እያየው ስለሆነ ዝም ብለህ ስሜታውኝ የተናገርኩት። እኛ አሁን አመሰግናቸዋለሁ። ትግራይ ላይ ያለን ምን እየደረሰብን እንዳለ እኛ ነው የምናውቀው። አንተ ትግራይን ማታቃት ከጄኖሳይድ ከፈጸማችሁት በኋላ መጥተህ አይተው ካልሆነ በስተቀር እንደዛ ብለህ መናገር አትችልም። ቢሰጥበት የክርክር የመሸናነፍ ሳይሆን እና ዝም ብለህ ዝም ብለህ አታናደን ነው ለመሸናነፍ አይደለም። ቁስላችን ላይ አትነስንስበት። ምን ራስን እየቆለልክ ምናምን እንደው አንተ እንደሰው ታስባለህ። እንደዛ ዲሞክራሲ ሰጥተው ላንተ ስለ መሬት ነው የምታስበው እንጂ ስለ ሰው አታስብ። ነው ለኩ ስለ ሰው አታስብ አይደለም። ሻዕቢያ በትግራይ አለ የለም እኛን ይመለከታል፣ እናንተ አይመለከታችሁ። በየቤቱ ይበጠብጣል። ምን አይነት ብጥበጣ መሰለ የሚበጠብጠው እሱ። ቢያገባችሁ ድሮ ታስወጡት ነበር። ቢያገባችሁ ጋብዛችሁ አታስገቡትም ነበር። ብልጽግና መጥቶ ከህወሓት ጋር ቢገጽ። ስለዚህ ዓላማችሁ፣ ሐሳባችሁ፣ ፍላጎታችሁ የትግራይ ህዝብ ከገጸ ምድር ማጥፋት ብቻ ነው። ሌላ አንድም ቀን ስለ ትግራይ ህዝብ ጥሩ ነገር አስባቻታ እኛ እያገበገበን ያለው ብልጽግና ንጹሃን የትግራይ ህዝቦች ላይ የሰራውን የተፈናቀለ ህዝብ ወደ ቀይ መመለስ ያኮኑ ያንገበገበ ገባ። ሁልጊዜ እኮ በጀኖሳይድ መንከሰው ይሄን መንግስት እኮ ወዲያና ወዲያ ህዝባችን ላይ ጀኖሳይድ ስለፈጸመ እኮ ጭፍጨፋ ስለፈጸመ እኮ እና እንጂ እኮ ሊዋጋ የወጣውን እኮ ለምን ስሜታውን እየተናገረ ያለው ይቅርታ ተዋጋህን ምናምን አልተባለም እኮ። አሁን ትግራይ ስላለውኝ ምን ህዝቡን ምን ላይ እንዳለ ስለማውቅ እያየው ስለሆነ ችግሩ ፓወር ስትራግል ነው። የተፈናቀለ ህዝብ ምን ላይ እንዳለ በአይኔ እያየው ስለሆነ ወደ ምናምን የተናገሩት በዛው አድርገው በቃ ወደ ውጭ ሀገር እንትን አሉ። የቀረው ግን ጀስት ህዝቡ ላይ ጄኖሳይድ አልተፈጸመም። ኦሮሚያ ህዝብ ላይ ጄኖሳይድ አልተፈጸመም። ገባ አታመጣ